ሀና በስተመጨረሻም አባቷ ወላጅ አባቷ እንዳልሆነ ተረዳች። አባቷ እንግዲህ በጧት ወደ ቤተ ክርስቲያን ሄደው የተፈጠረውን ነገር ሁሉ ነገሯት። አባቷ እንዳልሆኑና ወድቃ ካገኙባት ቦታ አንስተው እንዳሳደጓትና ልክ እንደ ልጃቸው አድርገው ተንከባክበው እንዳሳደጓት ነገሯት። ይህን ደግሞ ማመን አቅቷት ለሷ በጣም ከባድ ሆኖባት ነበር። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። ለቤቱ አዲስ ከሆናችሁ ቤተሰቡ ነው። ዛሬ እንግዲህ ኖላዊ ክፍል 12 ተለቋል። በዚህ ክፍል የሚገርም ነገር ታይቷል ማለት ነው። ያልጠበቅነው ነገር እንግዲህ ሀና አባቴ ነው ብላ የምታስበው ሰውዬ አባቷ እንዳልሆነ እንግዲህ አቶ ኖላዊ ወደ ቤተ ክርስቲያን ወስደው በማለዳ ነገሯት ማለት ነው። ይህን ደግሞ ለሷ በጣም ከባድ ነበር፣ ማመን አቅቷት ነበር። እንግዲህ አቶ ኖላዊ በድሮ ጊዜ ከ16 ዓመት በፊት ሾፌር ሆነው በሚሰሩ ሰዓት ወደ አክሱም ማርያም በሄዱ ሰዓት እንግዲህ ሀና መሬት ላይ ቁጭ ብላ ስትጫወት እንዳገኟትና ከዛም በኋላ ዝም ብለው ሲያዋት እየተጫወተች እያለች ወድቃ ደም እንደፈሰሳትና አቶ ኖላዊም ደግሞ አግኝተዋት ከወደቀችበት አንስተው ወደ ሆስፒታል እንደወሰዷትና እዛ ምርመራ ሲያደርጉላት ማስታወሷን እንደረሳችና ከዛም በኋላ ቤተሰቦቿ እነማን እንደሆኑና ፈላጊ እንደሌላት ሲያውቁ እሳቸው ያው ልጅ ስለማይወልዱ መሀን ስለሆኑና ትዳራቸው ስለተበጠበጠ በዛም ምክንያት ስሜታዊ ስለሆኑ መጠጥ ይጠጡ እንደነበርና ሀናን ወድቃ ሲያገኟትና እንዲሁም ደግሞ ማስታወስ አትችልም ሲባል ልክ እንደ ልጃቸው ማሳደግ እንደጀመሩና ለዚህ ክብር ለዚህ ደረጃ እንዳበቋት አቶ ኖላዊ ለልጃቸው ሀና ነገሯት ማለት ነው። ሀና ደግሞ እንግዲህ አባቷን ለማሳከም ደፋ ቀና እያለች ባለችበት ሰዓት ይሄን ዱብዳ መቀበል አቅቷት ነበረ። እንደ አባዬ ምን ሆነህ ነው እንደዚህ አይነት ቀልድ የምትቀልደው? ምን ሆነህ ነው? እኔ ከብጅህ ነው? ልጅሽ አይደለሁም ልጅ አይደለሽ የምትለኝ እንዴት ቢሆን ነው? እኔ ይህን መቀበል አልችልም። እኔ ይህን ማመን አልችልም። ምን አስበህ ነው? አንተ እኮ ነህ አባቴ። እንዴት ሊሆን ቻለ? እኔ ከየት ነው የመጣሁት? እያለችም አባቷን ጥያቄ ስታፋጥጥ ነበረ። እንግዲህ በመጀመሪያ ፎቶ ነበር የሰጧት። ያ ፎቶ ደግሞ ህፃን እያለች ከ16 ዓመት በፊት የነበረ ፎቶ ነበረ እና ያን ፎቶ ሲያሳዩት እንደ አባዬ ይሄ እኮ የልጅነቴ ፎቶ ነው አይደል አለችው። አዎ ስትላቸው እና ታዲያ እዚህ ፎቶ ላይ ነበር ለመጀመሪያ ጊዜ የተዋወኩሽ በዚህ እድሜሽ ነበር ብለው ነገሯት። እንዴ ማለት አልገባኝም አባዬ፣ እኔ ከዚህ በፊት ትልቅ ጎረምሳ ሆኜ ነው እንዴ እንደዚህ ጎርምሼ ነው እንዴ የተወለድኩት? ምን ማለት ነው አልገባኝም። ከዛ በፊት ፎቶ አልነበረኝም ወይስ ደግሞ ከዛ በፊት አንተዋወቅም እንዴ እናንተ ብላ ስጠይቃቸው እሳቸውም ደግሞ እንደዛ አይደለም ልጄ ታሪኩ ብዙ ነው። የውልሽ የሆነ ሰዓት ሾፌር ነበርኩ የምሰራው። ከዛም በኋላ ሰው ጭኜ ወደ አክሱም ማርያም በሄድኩበት ሰዓት እዛ ሰዎችን ወደ በዓል ካስገባሁ በኋላ እኔ በእግሬ ወክ እያደረግኩ ያለ አንዲት ህፃን ልጅ ብቻዋን ስትጫወት ነበረ። ከዛም በኋላ እኔም ዝም ብዬ እያየኋት እያለ ድንገት ስትሯሯጥ ትወድቅና ደም ይፈሳታል። ከዛም በኋላ እኔም ደግሞ ደንግጬ ስለነበረ አንስቼ ወደ ሆስፒታል ወሰድኳትና እዛ ዶክተሮች ሲመረምሯት ማስታወስ እንደረሳችና ግን አሁን ላይ ጥሩ ሁኔታ ላይ እንዳለች ነገሩኝ። ከዛም በኋላ እኔ እያደረግኩት በጣም ግራ ገባኝና ምን ማለት ነው ምንድን ነው ማድረግ ያለብኝ ብዬ ስጨናነቅ በቃ አንቺን ልክ እንደ ልጄ ማሳደግ እንዳለብኝ ተሰማኝና እኔ ደግሞ አንቺ በመጣሽበት ሰዓት ህይወቴ ተበጥብጦ ነበረ። ምክንያቱም ባለቤቴ ልጅ ባለመውለደ ምክንያት መሀን በመሆኔ ምክንያት ከሷ ጋር ተጣልተን ተለያይተን ነበርና በዛን አጋጣሚ ነበር አንቺን ያገኘሁሽ እና አንቺን ካገኘሁ በኋላ ህይወቴ ሰመረልኝ። ልጄን ሀናን አግኝቼ ከሀና ጋር ደስተኛ ሁኜ ኖሬያለሁኝ እና እኔ ወላጅ አባትሽ አይደለሁም። ቤተሰቦችሽ እነማን እንደሆኑ አላውቅም። ስለዚህ ከዚህ በላይ በእኔ ምክንያት መጨናነቅ የለብሽም ብለው ነገሯት። ሀና ደግሞ ይሄ ለሷ በጣም ከባድና ፈታኝ ጊዜ ነበረ። እኔ ከዚህ በላይ መስማት አልችልም አለችና ትታቸው ወደ ቤት እያለቀሰ ትሄዳለች። ከዛ አቶ ኖላዊ ወደ ቤት ሲመለሱ ሀና እያለቀሰች ነበር። እንዴ ልጄ ምን ሆነሽ ነው የምታለቅሽው? አላት። እሷም ደግሞ አይ አባዬ ምንም አልሆንኩም፣ ግን እኮ የነገርከኝን ነገር ለመቀበል ከበደኝ፣ እኔ ይሄን ማመን አልችልም አለቻቸው።
አይ ልጄ እውነቱ እንግዲህ እንደዛ ነው። እኔ ከዚህ በላይ አንቺ በእኔ እንድትጨናነቂ አልፈልግም። እኔ ልጄ ባትሆኝም ግን እንደ ልጄ ከልጄም በላይ አድርጌ ነው እምወድሽ። ነገር ግን ደግሞ እውነቱ ጊዜው ረፍዶብኝ ከመሞቴ በፊት ይህንን እውነታ ልንገርሽ ብዬ ነው። ደግሞ በእኔ ምክንያት ብዙ እየተጨናነቅሽ ነው፣ ብዙ እየደከምሽ ነው። ስለዚህ የተፈጠረውን ነገር ብለው ለሀና ሁሉንም ነገር በዝርዝር ነገሯት። ከዚህ በፊት እሷን ለማሳደግ ለእሷ ዳቦ ኬክ ለመግዛት ራሱ ልመና ላይ እንደወጡ የኔ ቢጤ እንደሆኑ እንግዲህ ኩታም አንጥፈው እንደለመኑ ሁሉንም ነገር እያስታወሱ ነገሯት። ሀናም ደግሞ በምትሰማው ነገር በጣም ተገርማለች። ከዛም በኋላ ሀና ቆይ ግን አባዬ እዛ ስታገኘኝ ቤተሰቦቼ እነማን እንደሆኑ አታውቅም ወይ ደግሞ ምልክት አላየህም? ቆይ ቤተሰቦቼ የት ናቸው አለች። ከዛም በኋላ አቶ ኖላዊም ሀኒ እኔ ቤተሰቦችሽ እነማን እንደሆኑ አላውቅም፣ ምንም አይነት የነሱ ፍንጭ አላገኘውም፣ ነገር ግን የዛ አካባቢ ሰው እንዳልሆንሽ ገብቶኛል አሏት። ማለት ምን ማለት ነው ደግሞ ይሄ እንዴት አወቅክ አንተ አለችው። እሳቸውም ደግሞ ያወቅኩትማ እዚያ አካባቢ የሚኖሩ ልጆች ትክክለኛ አማርኛ አያወሩም፣ ቢያወሩም ደግሞ በትክክል አቀላጥፎ አይናገሩም፣ ትንሽ አፋቸውን ይዛቸዋል። አንቺ ደግሞ አቀላጥፈሽ ትናገሪ ነበር። ስለዚህ አንቺ ለእንግድነት የመጣሽ እንጂ የዛ ሀገር ነዋሪ ሰው እንዳልሆንሽ ያስታውቃል። ስለዚህ እኔ የቤተሰቦች እነማን እንደሆኑ ፍንጫቸውን አላውቅም ብለው ነገሯት። ሀናም በምትሰማው ነገር በጣም ገረማት። ከዛም በኋላ ሀና ይኸውልህ አባዬ እኔ ቤተሰቦቼ ሌላም ሰው ቢሆኑም እንኳን እኔ ስለነሱ አላስብም። አሁን ላይ የማስበውም የምጨነቀውም ለአንተ ብቻ ነው። አንተ ብቻ ነህ አባቴ። ወይም ደግሞ ሰልችተህ ጠልተህ ከሆነ ንገረኝ። የእኔ አባቴም ቤተሰቦቼም አንተ ብቻ ነህ ብላ ነገረቻቸው። አቶ ኖላዊም ደግሞ ሀናን ከምንም በላይ ይወዷታል። አዎ ልጄ እኔማ እኮ አባትሽ ነኝ፣ ነገር ግን ወላጅ አባትሽ አይደለሁም ነው እንጂ አልኩት። አንቺማ እኮ ልጄ ነሽ። ስለዚህ እውነታው እንድታውቂ ብቻ ነው የነገርኩሽ ብለው የተፈጠረውን ነገር አንድ ባንድ ነገሯት። እንግዲህ ሀና ከእነ ወይዘሮ ሜላት ቤት ስራ አቁማለች። ምክንያቱም ድንገት ይሄ ነገር ስለገጠማት የተፈጠረውን ነገር ሳትናገር ድንገት ነበር የቀረችው፣ ስልኳን ማጥፋፍታ የጠፋችው ማለት ነው። እንግዲህ ሰላም ሀናን ከቤት ስታጣት ስልክ እየደወለች እያፈላለገቻት ነበር። ነገር ግን ሀና ልታነሳላት አልቻለችም። በስተ መጨረሻም ስልኳን ትዘጋለች። ሀናም ሰላምም ደግሞ ለሆነ ነገር ስለፈለገቻት ቆይ እንዴት ብጠግብ ነው እንደዚህ የምታደርገው? እኔ እኮ ለሆነ ነገር ፈልጊያት ነበር፣ በቃ አንድ ነገር አግዢ ስላልኳት ነው እንደዚህ የተንቀባረረችብኝ። እኔ ሰላም ማን እንደሆንኩ አሳያታለሁ እያለች ነበረ። በተደጋጋሚ ስልክ ትሞክርባታለች። ሀና ያልገባት ነገር ራሷ ጭንቀት ላይ ናት። የማትችለው ዱብዳ ደርሶባት የተፈጠረውን ነገር ለእሷ አስደንጋጭ ስለሆነባት እንኳን አይደለም ለእሷ ስልክ ልታነሳ ቀርቶ እሷ ራሱ ምን እያደረገች እንደሆነ አልገባትም። ምክንያቱም ይሄ ነገር ለእሷ በጣም ከባድና ፈታኝ ነበረ። አንደኛ አባቷ እንደዛ የምትወደው አባቷ ወላጅ አባቷ እንዳልሆነ ስትሰማ፣ ሁለተኛ ደግሞ ሌላም ቤተሰብ እንዳላትና ተጥላ እንድትገኘች ስታውቅ በጣም ልቧ ተሰብሮ እያለቀሰች ነበረ። በስተ መጨረሻም እንግዲህ ወይዘሮ ሜላት ከሄዱበት ከቱርክ ሀገር ተመልሰው መጥተው እንግዲህ ቤት ሲመጡ ሰላም ቁጭ ብላ ነበር። ከዛ ሰላምን ሰላም ሲሏት ሰላም ግን ሰላምታ ልትሰጣት አልፈለገችም። ፊቷን ነበር ያዞረችባት። እንኳን ደህና መጣሽ ብላ ልክ እንደ ማንኛውም ሰው ትቀበላታለች። ከዛም በኋላ ወይዘሮ ሜላት እንዴ ልጅ ሰላም ምን ሆነሽ ነው? እኔ እኮ እዛ ከርሜ ነው የመጣሁት። በስርዓት ሰላም አትይኝም? አልናፈቅሽም እንዴ አለቻት። እማዬ እንኳን ደህና መጣሽ። አሁን የሌላ ነገር ማውራት አልፈልግም። በቃ አንቺም ደክሞሻል፣ ግቢና አረፍ በይ አለቻት። ከዛም በኋላ እኔማ እንዴት ብዬ ተኛለሁ? ቆይ መጀመሪያ ቀይ ላስገባ አለቻት። አይ ችግር የለውም እሱን ያስገባዋለሁ። አንቺ ሂጂና አረፍት አድርጊ፣ ከሩቅ መንገድ ነው የመጣሽው አለቻት። ውይ ልጄ ተባረኪልኝ። በቃ ሂጂና ሹፌሩን አግዡ፣ አንቺ አስገቢው። እስኪ እኔ ልሂድና ወደ ክፍሌ አረፍ ልበል፣ ሻወር ልውሰድና አረፍ ልበል አለችና ወይዘሮ ሜላት ወደ ክፍሏ ስትሄድ እዛ እያስተካከለች እያለ ሚናስ ይመጣና እማዬ መጣሽልኝ ብሎ ሂዶ እናቱን ያቅፋትና ሰላምታ ይጠይቃታል። ከዛ እንደናፈቀችው ነገራት። እሷም ደግሞ በጣም እንደናፈቀችውና እኔ እኮ በጣም ተጨንቄ ነበር ላንተ፣ ነገር ግን ሳይህ በጣም ጥሩ ላይ ያለ ትመስላለህ። ቆይ ማን የተንከባከበ? ሰላም ተንከባከበች እንዴ አለችው። ከዛም በኋላ
እኔ በጣም ሰላም ነኝ አለ ሚናስ። በጣም እኮ ሀና እየተንከባከበችኝ ነው፣ ጥሩ አድርጋ እየተንከባከበችኝ ነው። ሰላም እሳ አለችው። ሰላምም እሳማ ግዴታዋ ነው እህት ያደለች ግዴታዋ እኮ ነው። ነገር ግን ሀናም በጣም እየተንከባከበችኝ ነው። ብታይ ሰላም ራሱ ልክ እንደ እናት አንቺ በሌለሽበት ልክ እንደ እናቱና ስትንከባከበ የነበር ማየ ብታያት እኮ ብሎ ነገራት። ወይዘሮ ሜላትም ደግሞ ሰላም ተቀየረች ብላ በጣም ደስ አላት። ነገር ግን ሚናስ ምንም ነገር ይዘሽልኝ አልመጣሽም እንዴ? ገዝተሽልኝ እያልኩሽን ነገር አላመጣሽም አላት። እሷም ደግሞ አላመጣም ወይ ረስቼዋለሁ ብላ ትቀልድበታለች። ከዛም በኋላ እማዬ ምን ሆነሽ ነው? እኔ እኮ አምጪልኝ ብዬሽ ነበር። በቃ ችግር የለውም ዋናው አንቺ ሰላም መሆንሽ ነው። ሌላ ጊዜ ታመጭልኛለሽ ሲላትም ይመስልሃል እኔ ያንተን ትእዛዝ ምረሳ? አምጥችልሃለሁ እክፍል አስቀምጭልሃለሁ አለችውና እሱም ደግሞ እማዬ በጣም አመሰግናለሁ አለና ትቷት ወደ ክፍሉ እየሮጠ ይሄዳል። ከዛም በኋላ እንግዲህ ወይዘሮ ሚላት የልጇን ፎቶ ይዛ አሁንም እንደተለመደው ማልቀስና ስለ ልጇ መጨነቅ ትጀምራለች። እንግዲህ ወይዘሮ ሚላት ሀና የጠፍታ ነው ለምንድን ነው ስላልመጣችው እያለች መጠየቅ ትጀምራለች። ሚናስን ጠየቀችው። ሚናስም ደግሞ ምንም እንዳልተፈጠረና ብቻ ትናንትና አግኝቻት ጥሩ ላይ አልነበረችም። እሱም ደግሞ በአሮን ምክንያት ነው። አሮን ያደረገውን ነገር እያንዳንዱ ነገር ለወይዘሮ ሚላት ነገራት። ከዛም በኋላ ወይዘሮ ሚላትም ባለቤቱን ካልናቆ አጥሩን አይነቀንቆ ብላ ተናገረች። እና እንዴት ቢደፍሬ ነው እንደዚህ ያደረገው በቤቴ ላይ እንዴት እንደዚህ ያደርጋታል? በቃ በሱ ምክንያት ልቧ ተሰብሮ ይሆናል ላይ ያልመጣችሁ በሱ ምክንያት ነው በቃ ያልመጣችሁ እያለች ስለ ሀና ስትናገር ነበር። ሀና ግን ከዛም በላይ የሰበራት ነገር ነበረ። አንደኛ የአሮን ነገር አለ፣ ሁለተኛ ደግሞ የአባቷን ነገር ስትሰማ በጣም ልቧ ተሰብሮባት አሁን ላይ ስራው ትዝ አላላትም። ከዛም በኋላ ወይዘሮ ሚላት እንግዲህ ስራውንም እንግዲህ የቤቱንም ስራ የውጭንም ስራ ተያይዘዋለች። ምክንያቱም ሀና ስለሌለች። ሚናሴ ደግሞ በተደጋጋሚ ስለ ሀና እየጠየቀ ይገኛል። በስተ መጨረሻም እንግዲህ ሀና ወደ ስራው መመለስ ትወስናለች። ስትነሳሳ በጧት አባትየው እንዴ ሀንዬ ልትሄጂ ነው እንደ አለ። አዎ ሊሄድ ነው አባዬ፣ ብታይ እኮ በምን ምክንያት እንደቀረው እንኳን ሳልነግራቸው ሳላስፈቅድ ነው የቀረውት። ስለዚህ በቃ መሄድ ይኖርብኛል፣ እስከምትጨርስ ነበር ስጠብቅ የነበርኩት አለቻቸው። ከዛም በኋላ እሺ በቃ ልጄ ትንሽ እኮ ረፍት ብታረጊ ጥሩ ነበር እና በቃ ፈጣሪ ከተልሽ በሄድሽበት ሁሉ ሰላሙኝ ሂጂ በቃ አለና መስቀሉን ሰጥተዋት አንገቷ ላይ አስረውላት ወደ እነ ወይዘሮ ሜላት ቤት መጣች ማለት ነው። እንግዲህ እዛስ ምን ይፈጠር ይሆን? ሰላም በሰላም ትቀበላታለች ወይስ ደግሞ ወይዘሮ ሜላት በሰላም ትቀበላታለች ወይስ ደግሞ ያስወጣት ይሆን? ይሄ እንግዲህ እስካሁን የታወቀ ነገር የለም። እንግዲህ ወይዘሮ ሜላት ደግሞ ልጅ እየጠራችኝ ይመስለኛል፣ በተደጋጋሚ በህልም እያየዋት ነው እና ወደ አክሱም በድጋሚ መሄድ ይኖርብኛል እና ምናልባት እዛ ባገኛት እያለች ተናገረች። ሚናስ ደግሞ እንደማየ ለምንድነው እዛ የምትሄጁ? ደግሞ እንደዚህ መጨናነቅ የለብሽም፣ ሁሉም መልካም ይሆናል። እዛ እኮ ብትሄጂ ምንም መፍትሄ አይኖረውም ቢላትም እሷ ግን በቃ እስኪ ለመጨረሻ ጊዜ ሂጄ ሊያት፣ ምናልባችም እኮ እዛው የጠርኩባት ቦታ መታ እየፈለገችኝ ይሆናል። እኔ ደግሞ በህልሜ በተደጋጋሚ እያየዋት ነው፣ በተደጋጋሚ እማዬ እያለች ስትጠራኝ ይሰማኛል ሀሴትዬ እያለች ነበረ። እንግዲህ ወይዘሮ ሚላት ወደ አክሱም ልትሄድ ነው። ሀኒ ደግሞ ወደ ወይዘሮ ሚላት ቤት እየመጣች ነው። ምናልባችም መስቀሉን ካየችው ልጇ እንደሆነች ልትረዳት ትችላለች። ስለዚህ የሀና ቤተሰቦች መገኛ በቅርቡ ነው ማለት ነው። ውድ ቤተሰቦቼ ኖላዊ ክፍል 12 ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ተመኘውላችሁ። አመሰግናለሁ።